ዋና ዋና ዜናዎች ከ242 ሚሊዮን ብር በላይ የሚገነባ ቃላብ ባለ 5 ወለል የእንግዳ ማረፊያ ህንጻ ግንባታ መሰረተ ድንጋይ ተቀመጠ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የእስልምና ጉዳዮች ምክር ቤት የምስረታ ጉባኤ ምርጫዬን በመስጂድ በሚል መሪ ቃል እየተካሄደ ይገኛል። ስፖርት የወጣቶችን ውሎ ከማስተካከል ባለፈ የህብረተሰቡን የእርስ በርስ ግንኙነት ለማጠናከር ጠቀሜታው የጎላ መሆኑ ተገለጸ። የሚሉት ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። ወደ ዝርዝር ዜናዎች አለፈን። ቃላብ ባለ 5 ወለል የእንግዳ ማረፊያ ህንጻ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደና ሌሎች የዞንና የቦንጋ ከተማ ከፍተኛ የስራ ኃላፊዎች በተገኙበት የመሰረተ ድንጋይ ተቀመጠ። ባለቤትነቱ የአቶ ወንድም ወልደ ሚካኤል ሲሆን ግንባታው ከ242 ሚሊዮን ብር በላይ የሚገነባ መሆኑ ተጠቁሟል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ታደሰ ወልደ ሰንበት እንደሚከተለው ያቀርበዋል። የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ መሰረተ ድንጋይ ማስቀመጥ መርሃ ግብሩ ላይ እንደተናገሩት በአካባቢው የሚንቀሳቀሱ የልማት ድርጅቶች የከተማን ውበት ከመጨመር ባለፈ በከተማ የሚስተዋለውን የመዝናኛ ስፍራዎች ውስንነት ከመቅረፍ አኳያ ሚናቸው ከፍተኛ ነው። ለዚህም ልማታዊ ባለሀብቱ አቶ ወንድም ወልደ ሚካኤል ማሳያ መሆናቸውን ገልጸው ለአካባቢው እድገት እያደረጉ ላሉት በጎ ተግባር አመስግኗል። የተቀመጠውን መሰረተ ድንጋይ ተከትሎ ግንባታው የተሳካ እንዲሆን የዞኑና የቦንጋ ከተማ አስተዳደር አስፈላጊውን ድጋፍ እንደሚያደርግም ገልጿል። የልማታዊ ባለሀብቱ አቶ ወንድም ወልደ ሚካኤል ጠቅላላ ስራ ተቋራጭ ዋና ስራ አስኪያጅ ኢንጂነር ጥበቡ ሰለሞን ስለ ፕሮጀክቱ ማብራሪያ ሰጥቷል። እንደ ስራ አስኪያጁ ማብራሪያ ህንጻው ባለ 5 ወለልና በውስጡ በርካታ የአገልግሎት መስጫ ክፍሎች የሚኖሩት ሲሆን ግንባታው ሲጠናቀቅ በከተማ የሚስተዋለውን የሆቴልና የእንግዳ ማረፊያ እጥረት ከመቅረፍ አኳያ ድርሻውን ይወጣል። ስራው እንግዲህ በአጠቃላይ ደረጃውን የጠበቀ እንግዳ ማረፊያ ወይም ገስት ሃውስ G+5 ፕላስ ቴራስ የሆነ ከላይ መናፈሻና መዝናኛ የሆነ ቦታ አገልግሎት የሚሰጥ ህንጻ ነው። ህንጻው የሚያርፍበት አጠቃላይ ቦታው 909 ካሬ ሜትር ሲሆን ከዛ ላይ ወደ 430 ካሬ ሜትሩ ለህንጻው የሚውል ወይም ህንጻው የሚያርፍበት ነው የሚሆነው። ቀሪው ከኋላና ከፊት ባሉ ክፍት ቦታዎች የመናፈሻዎች ክፍት ቦታዎች እንዲሁም የመኪና ማቆሚያ ፓርኪንጎች ይኖሩታል። ህንጻው በየደረጃ ከታች ጀምሮ ከግራውንዱ እስከ ላይ 5ኛ ፎቅ ድረስ የተለያዩ አገልግሎቶች ይሰጣል። እነሱም የንግድ ቦታ፣ የንግድ ቤቶች፣ ሱቆች፣ ተጨማሪ ሬስቶራንት፣ እንግዳ ማረፊያ፣ መኝታዎች፣ የተለያዩ አገልግሎት የሚሰጡ አልጋዎች ይኖሩናል። እስከ 40 የሚሆን አልጋ አለው ይሄ ህንጻ እንግዲህ በሚሰራበት ጊዜ ቀጣይ በዞኑ እንደምታውቁት የሆቴልና ቱሪዝም አገልግሎት ሰርቪሱ በጣም አነስተኛ ነው። እሱን ለመቅረፍ የተሻለ አገልግሎት ለመስጠት ነው ባለቤቱና ባለሀብቱ አስበው ስራውን የጀመሩት። እንደምታውቁት ደቡብ ምዕራብ ክልል በክልል ከተዋቀረ ጀምሮ አንዱ ትልቁ በክልሉ እጥረት የምንላቸው የሆቴል ቱሪዝም አገልግሎቶች ነውና እነሱን ችግሮች ለመቅረፍ ተጨማሪ አማራጭ ይሆናል ብለን ነው በዞኑ ይሄን ስራ እየሰራን ያለነውና ከፋ ዞን እንደምታውቁት ቡና መገኛ አገር እንደመሆኗ ከፍተኛ የቱሪዝም ፍሰት ይኖራል። ያን የቱሪዝም ፍሰት ተከትሎ የመጣውን እንግዳ ጥሩ ማረፊያ፣ ጥሩ መኝታ እንዲኖረው ጥሩ የምግብና ሌሎች የመጠጦች አገልግሎት ሰርቪስ ለማድረግ ነው። ያንን ሰርቭ ለማድረግ በተጨማሪም የአካባቢው ሰው እዚሁ ያለው የከተማው ሰው ደግሞ ተጨማሪም የሆቴልና የማረፊያ አማራጭ እንዲኖረው አድርገን ጥሩ አድርገን እናጠናቅቃለን ብለን እናስባለን። ፕሮጀክቱ በአጠቃላይ 242 ሚሊዮን ብር እንደሚያወጣ የተገለጸ ሲሆን በውስጡ የሆቴል፣ የካፍቴሪያ፣ የመኝታ፣ ዘመናዊ የገበያ ማዕከላት እንዲሁም የመኪና ማቆሚያና ሌሎች አገልግሎቶችን እንደሚሰጥ ስራ አስኪያጁ አብራርቷል። አንደኛ ፕሮጀክቱ ግንባታን ብቻ በተመለከተ ወደ 168 ሚሊዮን ብርና ከዛ በላይ አሁን ባለው ወቅቱ ዋጋ ይፈጃል ተብሎ ይታሰባል። በተጨማሪም ውስጡ ላሉ ቁሳቁስ ማሟላት ሌሎች አገልግሎት ስፓን ጨምሮ ላለው ወደ 74 ሚሊዮን ብር ስራ ግዢዎች ይኖሩናል። በድምሩ ወደ 242 ሚሊዮን ብር ይፈጃልና ይሄ ደግሞ በባለቤት በራሱ የገንዘብ ምንጭነት የሚሰራ ነው። ነገር ግን ይሄንን ስራ በገንዘብ ምንጭነትም ሌላም ማሽነሪ አሟልተን ስንሰራ ከአስተዳደር ከዞንም ከከተማ ማስተዳደር የሚኖሩን አንዳንድ እክሎች ችግሮች ሲኖሩ ከጎናችን ሆነው እንዲደግፉን ሌሎች ነገሮች እንዲያደርጉልን አደራ ጭምር በዚህ ማስተላለፍ ፈልጋለሁ። ግንባታው አጠቃላይ ከተሰጠው 909 ካሬ ሜትር መሬት 430 ካሬ ሜትር ላይ እንደሚያርፍም ተመላክቷል። ፕሮጀክቱ ከህንጻ ዲዛይን ጀምሮ ስታንዳርዱን ያሟላና ዘመናዊ እንዲሆን የማማከር ተግባር ላይ የሳማድ ኢንጂነሪንግ ባለቤትና አማካሪ ኢንጂነር አዲሱ ደምሴ የድርሻውን እንደሚወጣ ተናግሯል። ከጥራት
አኳያና ከጊዜ አኳያ እንዴት አድርገን እንሰራዋለን የሚለው ያው ወደ ስራው ስንገባ መጀመሪያ ጥናት አድርገን ነው። የማቴሪያል አቅርቦት ቀድሞ ግዢ ተፈጽሞ አልቋል። የስትራክቸራል ስራዎች የሚያስፈልጉን ስራዎች የሴራሚክ ስራዎች ዋና የምንላቸውን በመጋዘናችን አስቀምጠን ይዘናል። ስራችን ምንድነው ከዚህ በኋላ የሚሆነው በአገር ውስጥ የሚገኙት በአካባቢው የሚገኙትን ማቴሪያሎች እንደ አሸዋ እንደ ጠጠር ነገሮችን በቅርበት ስለምናገኝ የራሳችንን ትራኮች ስላሉን በሱ እያመጣን ነው የምንሰራው። ምንድነው ገበያው በየጊዜው እየጨመረ ስለሚሄድ እነዛን ነው ከዲዛይን ጀምሮ ነው ማቴሪያሉን ሰብስበን ያስቀመጥነውና በአንድ አመት ጊዜ ውስጥ ስራውን እናጠናቀቃለን ብለን ነው ስኬጁል ያወጣነው። የማህበረሰቡ ድጋፍ ሊሆን የሚገባው ምንድነው እዚህ በአካባቢው ላይ ማቴሪያል በመናመጣበት ሰዓት እዚህ መንገዶቹ እንዳይጨናነቁብን 24 ሰዓት ስራ በምንሰራበት ሰዓት የጸጥታ ጉዳይ እንደዚህ ድምጽን ምክንያቱም ሊኖር ስለሚችል ያንን ረበሻችሁን እንዳይሉ ከወዲሁ ለማህበረሰቡ ግንዛቤ እንድትሰጡልን ነው እንጂ ሌላ ምንም ማህበረሰቡ የሚያስቸግረን ነገር ይኖራል ብዬ አላስብም። በመርሃ ግብሩ የዞኑና የቦንጋ ከተማ አስተዳደር አመራሮችና ሌሎች ባለድርሻ አካላት ተሳትፈዋል። በበጀት ዓመቱ ከ2000 ቶን በላይ ቡና ለማዕከላዊ ገበያ ለማቅረብ መታቀዱን የዴቻ ወረዳ አስተዳደር ገለጸም። በወረዳው የሚገኙ አርሶ አደሮች ለቡና ልማት ልዩ ትኩረት ሰጥተው እየሰሩ መሆናቸውን አስታውቀዋል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። ተከታትለን እንመለስ። የባሃ ቀበሌ ሞዴል አርሶ አደሮች የቡና ምርት ላይ በልዩ ትኩረት እየሰሩ መሆናቸውን ገልጸዋል። በባለሙያዎች ምክረ ሀሳብ መሰረት የተጎነደሉ ቡናዎች በጥሩ ደረጃ ላይ እንደሚገኙም ተናግረዋል። የቡና ዘር ማዘጋጀት የተግባራቸው አካል መሆኑን ጠቅሰው በስራቸው ኑሯቸው የተቀየረ መምጣቱን ተናግረዋል። የቀበሌው ግብርና ባለሙያ አቶ ብዙአየው መንግስቱ እንደገለጹት ባሃ ቀበሌ በቡና ልማት በወረዳው ከሚታወቁ ቀበሌዎች አንዱ ሲሆን ከዚህ ቀደም የባህር ዛፍ ማሳ የነበሩትን ቦታዎች በቡና የመሸፈን ስራ እየተሰራ ነው ብለዋል። የዴቻ ወረዳ ምክትል አስተዳዳሪና ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ወንድም ወልዴ በበኩላቸው የቡና ልማት የገጠር ኮሪደር አንዱ አካል መሆኑን ገልጸዋል። በኩታ ገጠም እርሻ ሰፊ የማሳ ሽፋን በመስጠት ጥራቱን የጠበቀ ቡና እየለማ እንደሚገኝ ተናግረዋል። ለአካባቢው አርሶ አደሮችም ይሁን እንደ ሀገር ቡና ከፍተኛ የገቢ ምንጭ ስለመሆኑ አንስተዋል። በወረዳው ከ7 ሚሊዮን በላይ የቡና ችግኞችን በዘንድሮ የተከላ ወቅት መትከል መቻሉንና የቡና ልማትን በኩታ ገጠም ማልማት መጀመሩን ነው የተናገሩት። በዚህም 431 ሄክታር ማሳ ላይ የሚገኙ ያረጁ ቡናዎችን ለማደስ ታቅዶ ከ346 ሄክታር መሬት ላይ የሚገኙትን ማደስ መቻሉን ተናግረዋል። ቡናን ከማምረት ባለፈ ግብይቱ ህጋዊና የሀገርን ገቢ ታሳቢ ያደረገ እንዲሆን የቁጥጥርና ክትትል ስራው ሌላው በዘርፉ እየተሰራ የሚገኝ መሆኑን አቶ ወንድሙ ተናግረዋል። በዚህም በተጠናቀቀው በጀት ዓመት ከ98 ኩንታል በላይ ቡና ላይ ህገወጥ ግብይት ሲፈጸም መያዙን ተናግረው ለመንግስት ገቢ እንዲሆን ተደርጓል ብለዋል። ይህ የክትትልና ቁጥጥር ስራ የቡና ጥራት እንዲጠበቅ የሚያግዝ መሆኑን ገልጸዋል። በተያዘው በጀት ዓመት በወረዳ ደረጃ ከ2100 ቶን በላይ ቡናን ለማዕከላዊ ገበያ ለማቅረብ ታቅዶ የተሰራ እንደሆነም ገልጸዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የእስልምና ጉዳዮች ምክር ቤት የምስረታ ጉባኤ ምርጫችን በመስጂዳችን በሚል መሪ ቃል እየተካሄደ ይገኛል። በጉባኤው ከየዞኑ ከተውጣጡ የመጅሊስ አባላት ውስጥ የክልሉ መጅሊስ አባላት የሚመረጡ ሲሆን ምርጫውን ፍጹም ሰላማዊና ተአማኒነት ያለው ሆኖ እንዲፈጸም ልዩ ትኩረት የተሰጠበት መሆኑ ተጠቁሟል። ዘገባው የባልደረባችን ናስር ተማምነው ክፍለ ዓለሙ እንደሚከተለው ያቀርበዋል። ምርጫችን በመስጊዳችን በሚል መሪ ቃል ሙስሊሙ ማህበረሰብ ተወካዮቹን ሲመርጥ ያሁኑ የመጀመሪያ ጊዜ ሲሆን ሂደቱ አሳታፊ፣ አካታችና ሰላማዊ እንዲሆን የእስልምና እምነት ተከታዮችና ምርጫ አስፈጻሚዎች በጋራ እየሰሩ መሆኑ ተገልጿል። በዚህ ጉዳይ ያነጋገርናቸው የክልሉ እስልምና ጉዳዮች ምክር ቤት የምርጫ አስፈጻሚ ጽህፈት ቤት ጸሐፊ አብዱሰላም አሊ ምርጫው ቀደም ሲል ከነበሩት የምርጫ ሂደቶች የሚለይበትን ሁኔታ ገልጸው የአካሄድ ቅደም ተከተሉንም አብራርተዋል። አካታች ነው። ሁለተኛ የምረጠኝ ቅስቀሳ የለውም። የምረጠኝ ቅስቀሳ የለውም። አሳታፊ ነው፣ ሰላማዊ ነው። እንደዛ ሲል ቅድም ባልኩ ልክ እነዚህን ሰዎች ብዙ ማህበራትን በአምስቱም ዘርፍ ያሳተፈ ነው። የእጩ አቀራረብ ከህዝብ ነው። ክልሉ ምርጫ አስፈጻሚ ጽህፈት ቤት ሰብሳቢ አቶ ጀማል አባመጫ በዚህ ዙሪያ ተጨማሪ አስተያየት ሰጥተዋል። በክልል ደረጃ ከ6 ዞኖች የተመረጡ ተወካዮች ባሉበት በአምስቱም ዘርፍ ምርጫ ያካሂዳሉ። የሚካሄደው ምርጫ ደግሞ ክልሉን ለ5 ዓመት ያክል የክልሉን መጅሊስ የሚመሩ
አመራሮች ናቸው። በተጨማሪ ደግሞ ክልሉን ወክሎ ፌዴራል የሚቀመጡ ሰዎችም በዚህ ጉባኤ ይወከላሉ ተብሎ ነው የሚጠበቀው። እንደዚሁም የምርጫ አስተባባሪዎቹ ምርጫው የተሳካ እንዲሆን ድጋፍ ላደረጉ አካላት መልእክትና ምስጋናቸውን አቅርበዋል። መልእክታችን ያው መራጩ ዑለማም ይሁን ሌሎች ዘርፎች እንግዲህ ይሄ ወደዚህ ኃላፊነት የሚመጣ ሰው ኃላፊነት የሚሸከም ሰው ነው። ሰዎችን ስንመርጥ ብቃትን መሰረት አድርገን የኡማውን ወይም የህዝቡን ኃላፊነት ሊወጣ ይችላል ብለን የምናምንባቸውን ኃይሎች ትኩረት አድርገን እንድንመርጥ ከዝምድና ከተለያዩ ሁኔታዎች የሚነሱ ነገሮችም ካሉ ያን አስወግደን ትክክለኛ ሰው ትክክለኛ ቦታ ላይ እንዲቀመጥ እንዲያደርጉ ጥሬን አስተላልፋለሁ። እስካሁን ከኛ ጋር በዚህ ቆይታ የቆዩ በተለይ የክልሉ ጸጥታ እና ሰላም ከኛ ጋር ብዙ ስራ ነበር፣ ስተባበር ነበር። በሎጂስቲክም በአንዳንድ ነገሮች እኛን ስረዱ ስለነበረ ከልብ እናመሰግናለን። ከዛ ባለፈ ሌሎች እስከ ታች እስከ ወረዳ አሉ የጸጥታ ኃይሎችም እናመሰግናለን። ያው የለውጡንም መንግስት የክልሉን መንግስት እናመሰግናለን። ከጎናችን ሆኖ ይሄ ነገር እንድናሳካን ያደረገና እድሉን ስለሰጠን ከዚህ በባሰ ደግሞ ህዝቡን ሙስሊሙን በደንብ እናመሰግናለን። የምስረታ ጉባኤውን የተካፈሉ ተወካዮች በሰጡት አስተያየት የመድረኩ ተሳታፊ በመሆናቸው ደስተኛ እንደሆኑ ገልጸዋል። በጣም ደስ የሚል ነው። አልহামዱሊላህ ረብል ዓለሚን ይሄንን እድል ያላገኘ ከዚህ በፊት አላገኘንም። አሁን በደቡብ ምዕራብ ክልል እስልምና ከፍተኛ ምክር ቤት በኩል መንግስታችን የፌደራሉ መንግስት ባመቻቸ ነው በዚህ ምርጫ እድል ይሄንን እድል አገኝቼ በዚህ በመገኘቴ ከፍተኛ ደስታ አለኝ። ለሀገራችን መንግስትም ለመጅልሱም ምስጋና አለኝ። ስለ ምርጫ ጉዳይ ነው። አንደኛ ትውውቅ ነው። ሁለተኛ ደግሞ በምርጫ ዙሪያ ነው ውይይት አካል ነው። አንዳንድ ችግሮች ያሉትም ደግሞ እንዲስተካከሉ ጥያቄ አንስተናል። ያም ደግሞ የተስተካከለ ነው ያለ ብቻ ጥሩ ነው። ለመጀመሪያችንም ነው ምንም አይልም። መጀመሪያ ያክል ደግሞ ከሰራን ወደፊቱ የበለጠ እንደሚሰራ ነው። አንድ ጊዜ ያው ክፍተቶች ችግሮች ይኖራሉ። ያን ደግሞ በሹራ የሚፈታው እንጂ በሌላ ጋር አይደለም። ሹራ እናደርጋለን፣ እንፈታለን። አሁን ሹራ ዘረገበት ነው ያለው። ችግሮች በደት ይፈታሉ የሚል ተስፋ አለኝ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ በኢትዮጵያ ኢኮኖሚ እድገት ውስጥ ገንቢ ሚና እየተጫወተ እንደሚገኝ የተቋሙ ዋና ስራ አስፈጻሚ ዶክተር በሪሶ አመሎ ገለጹ። ተቋሙ በሰው ኃይል በቴክኖሎጂና በአሰራር ዓለም በምትጓዝበት ፍጥነት ራሱን እያበቃ መምጣቱን ጠቁመዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተከታትለን እንመለስ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት በሰው ኃይል በቴክኖሎጂና በአሰራር ዓለም በምትጓዝበት ፍጥነት ራሱን እያበቃ መምጣቱ ይታወቃል። በዚህም በአሁኑ ወቅት ባሉት ከ340 በላይ ዓለም አቀፍ የወደብ መዳረሻዎች ከየትኛውም የዓለም ክፍል ጭነትን ወደ ተፈለገው የሀገር ውስጥ መዳረሻዎች በባህርና በየብስ የተቀናጀ የመልቲ ሞዳል የትራንስፖርት ስርዓትን በመጠቀም አገልግሎት እየሰጠ ይገኛል። ከ6 አስርት ዓመታት በላይ ቀልጣፋ አስተማማኝና የተሟላ የሎጂስቲክ አገልግሎትን በመስጠት በገቢና ወጪ ንግድ ላይ ጉልህ አስተዋጽኦ እያበረከተ መሆኑም ይታወቃል። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የባህር ትራንስፖርትና ሎጂስቲክ ዋና ስራ አስፈጻሚ ዶክተር በሪሶ አመሎ ተቋሙ በወጪና ገቢ ንግድ ላይ የየብስና የባህር ላይ አገልግሎት እየሰጠ ይገኛል ብለዋል። እንዲሁም ትልልቅ የመንግስት ፕሮጀክቶች እቃዎችን በማጓጓዝ ከፍተኛ አገልግሎት በመስጠት ለሀገር ኢኮኖሚ ግንባታ ከፍተኛ አስተዋጽኦ ማበርከቱን ተናግረዋል። ከሀገራዊ ለውጥ ወዲህ ሪፎርምና መዋቅራዊ ለውጥ በማድረግ አገልግሎቱን በጉልህ ማድረጉን ጠቁመዋል። የኢትዮጵያ መርከቦች የኢትዮጵያ አምባሳደር ሆነው ኢትዮጵያን እያስተዋወቁ እንደሚገኙም ተናግረዋል። የባህር ትራንስፖርትና ሎጂስቲክ ባለው አካዳሚም በዘርፉ የሚሰሩ ባለሙያዎች በማፍራት ረገድ ከፍተኛ ውጤት የተመዘገበበት መሆኑን አመላክተዋል። ዘርፉን እንደ ግብርና፣ ከከተማ ልማት፣ ማኑፋክቸሪንግና መሰረተ ልማት ለአጠቃላይ የሀገር ውስጥና አመታዊ ገቢ ጉልህ አስተዋጽኦ እያበረከተ መሆኑን ተናግረዋል። በኢትዮጵያ የኢኮኖሚ እድገት ላይ ጉልህ አስተዋጽኦ እያደረገ መሆኑንም ጠቁመዋል። ወጪና ገቢን በማሳለጥ ጊዜ ቆጣቢ የሆነ አገልግሎት በመስጠት በኢኮኖሚ እድገት ጉዞ ውስጥ ገንቢ ሚናን እየተጫወተ መሆኑን አስታውቀዋል። ስፖርት የወጣቶችን ውሎ ከማስተካከል ባለፈ የህብረተሰቡን የእርስ በርስ ግንኙነት ለማጠናከር ጠቀሜታው የጎላ መሆኑ ተጠቆመም። ባለፉት 3 ወራት ሲካሄድ የቆየው የውሹሻ ልማት የቤተሰብ ስፖርት የእግር ኳስ ውድድር ተጠናቋል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው፣ እንደሚከተለው ይቀርባል። ላለፉት 3 ወራት ሲካሄድ የቆየው የውሹሻ ልማት የቤተሰብ ስፖርት ውድድር መጠናቀቁን ተከትሎ የማጠቃለያ መርሃ ግብር ተካሂዷል።
በመርሃ ግብሩ የጥሎ ማለፍ ጨዋታ ሲያደርጉ ቆይተው ፍጻሜ ላይ የደረሱ የቦላሽ ፏፏቴና ወርቃማው የእግር ኳስ ክለቦች የተጫወቱ ሲሆን ጨዋታው በቦላሽ ፏፏቴ ክለብ አሸናፊነት 3-1 በሆነ ውጤት ተጠናቋል። በመርሃ ግብሩ የተገኙት የቡድኖቹ ደጋፊዎችና ተጫዋቾች በሰጡት አስተያየት እንደዚህ አይነት ጨዋታዎች በየአካባቢው መካሄዳቸው የወጣቶችን አዋዋል ሁኔታ ለማስተካከልና ህብረተሰቡን እርስ በርስ ለማስተሳሰር ጉልህ ሚና እንዳላቸው ጠቅሰዋል። አሁን የጨዋታ ሲካሄድ ወጣቱ ከብዙ ካልባል ቦታ ነው የሚውሉት፣ ልባል ቦታ ነው የሚገኙት። ከዛ ተላቆ ይሄ ጨዋታ ለሲሳተፉ በጣም ጥሩ ሚና ነው። ለራሳቸውም ለድርጅቱም አልፎም ተርፎም ለአገርም ጥሩ ውጤት ያመጣል ብዬ ነው የሚገምተው። ይህ ጨዋታ እንግዲህ በነገራችን ላይ በዋናነት አንዱ አሸንፎ ሊሄድ ሳይሆን በመሃላችን አንድነትና ወዳጅነትን ፈጥሮ የሚያልፍ ጨዋታ ስለሆነ እንግዲህ ይሄ ጨዋታ በደመቀና በአማረ ሁኔታ በመፈጸሙ እጅግ በጣም ደስ ብሎኛል። ዛሬ እንዳየሁት ከሆነ ጨዋታው በጣም ምርጥ ነው። በእውነት በጣም ተመችቶናል። አሁን 3-1 እየመራን ነው። በጣም ደስ የሚል ሁኔታ ነው ያለው። ዝግጅታችን ብዙ ጌሞችን አድርገን እዚህ ደረጃ የደረስነው ብዙ የጣልናቸው ክለቦች አሉ። አቋማችን በጣም ምርጥ ነው። አከታትለንም ትሬኒንግ እንሰራ ነበር። ሜዳም እዚህ ፊት ለፊት ድርጅቱ በማሽን አሰርቶ በማሽን የታጨደው ሳሩ ማይመች ነበረ። በጣም ጥሩ ሁኔታ ነው። ጨዋታው ዛሬ ጥሩ ሆነ ያለ በስርዓቱ ያተጫወተናል። መሸነፍ ያለ ነው እና ጥሩ የተጫወትን ምንም አይልም። ፍጻሜ ላይ የደረሱ የሁለቱም ክለቦች አሰልጣኞች በበኩላቸው ድርጅቱ ለ10 ዓመታት ያክል ተቋርጦ የነበረውን የቤተሰብ ስፖርት በማስጀመሩ አመስግነዋል። ተቋርጦ የነበረውን ጨዋታ ይሄ ድርጅት ጥሩ በመሆኑ ለኳስ አራያ ጥሩ በማድረጉ ይህን ጨዋታ እንዲጀምር አስጀምሯል። ስለዚህ ይሄ ኩባንያ ትልቅ የሆነ ኩባንያውን በስሜ አመሰግናለሁ። ያው ጨዋታው ጥሩ ነው። ያው ልማቱም ይሄንን እድል በመፍጠሩ በመጀመሪያ በጣም እጅግ አድርጌ ልማቱን አመሰግናለሁ። ይሄ ነገር ተቋርጦ ቆይቶ ነበርና በጣም በጉጉት ነበር ያለ ነውና በዚህ አመት ተፈቅዶልን እንደ እድሜያቸው ክልል ስፖርት ጥሩ ነው፣ በስፖርት ብዙ ነገር እንማራለን በሚል ርዕስ የልማቱ ስራ አስኪያጃችንና አስተዳደር ሰራተኛ ማህበሩ በመሆን ይሄንን ፈጥሮልን ያው ይሄንን ጨዋታ ለዚህ በቅተናል እና በጣም ነው ደስ የሚል ጨዋታ ነው ያደረግነው ያለ ነው። አሰልጣኞቹ አክለው በድርጅቱ ከወረዳና ከዞን አልፎ በክልልና በፌዴራል ደረጃ መወዳደር የሚችሉ ተጫዋቾች መኖራቸውን ገልጸው ክለቦቻቸውን ይበልጥ ለማጠናከር ትኩረት ሰጥተው እንደሚሰሩ አመላክተዋል። የውሹሻ ልማት የቤተሰብ ስፖርት ሰብሳቢ አቶ ደራ ደጉዬ በበኩላቸው ይህ የቤተሰብ ስፖርት ለረጅም ዘመን ተቋርጦ የነበረ መሆኑን አስታውሰው የድርጅቱ ኃላፊዎችና ሰራተኞች ባደረጉት ርብርብ ዳግም በመጀመሩ መደሰታቸውን ገልጸዋል። ሰብሳቢው አክለው የመርሃ ግብሩን ፋይዳ አብራርተዋል። ከዚህ በፊት ለረጅም ጊዜ በውሹሻ ልማት ቤተሰብ ሰራተኛ ልጆች መካከል ክረምት ውድድር ይካሄድ ነበር። ክረምትን በጋ ውድድር ይካሄድ ነበር። ያ ሁኔታ ከጊዜ በኋላ ተቋርጧል። ነገር ግን አሁን የልማቱ ስራ አስኪያጅ እና ማህበሩ ይህ ውድድር በአዲስ መልክ እንዲቀጥል በመፈለጋቸው የተነሳ አሁን በአዲስ መልክ ወጣቶችንም ለማደራጀትና ዋናውን ክለብም በሰፊው ለማደራጀት አሁን ውድድሩ እንዲቀጥል ተደርጓል። ይህ ውድድር በሰራተኛ ቤተሰብ ማዕከል ሲደረግ አንደኛ የራሱ የሆነ ዓላማ አለው። ዓላማው ምንድነው? አንደኛ ወጣቶች አልባሌ ቦታ በሱስ ቦታ እንዳይውሉ፣ ሌላ ስፖርት እንደ ባህል በሻይ ልማት ውስጥ ከልማት ጎን ስፖርቱንም ለማልማት ልማቱ ካለው ቁርጠኝነት የተነሳ ከዚህ በፊትም እንቅስቃሴ ሲደረግ ነበር። የውሹሻ ልማት ዋና ስራ አስኪያጅ አቶ ሙልጌታ ንጉሴ በበኩላቸው ድርጅቱ የተለያዩ የልማት ስራዎችን በማከናወን የህብረተሰቡን ተጠቃሚነት ከማረጋገጥ ባለፈ በስፖርቱ ዘርፍ ህብረተሰቡን እርስ በርስ ለማስተሳሰር ጉልህ ሚና እየተጫወተ እንደሚገኝ ተናግረዋል። ድርጅቱ ባለፉት ዓመታት በወረዳም ሆነ በዞን ደረጃ ተወዳዳሪና ብቁ ተጫዋቾችን በማፍራት ረገድ ግንባር ቀደም ሆኖ መቆየቱንም አስታውሰዋል። ውሹሻ ልማት ያው የተቋቋመው ለትርፍ እንደሆነ ይታወቃል። ለትርፍ የተቋቋመ ድርጅት ነው። ነገር ግን አጠቃላይ የሚሰራውን ስራ ትርፉን ብቻ እያየ ጥቅሙን ብቻ ገቢውን ብቻ እያየ የሚሰራ ከሆነ የልማቱ ዘላቂነት የልማቱ ቀጣይነት ጥያቄ ምልክት ውስጥ እንደሚገባ ጥርጥር የለም። ስለዚህ አንደኛው ሰራተኛውን ከሰራተኛው ህዝቡን ከህዝቡ የሚያቀራርበው የሚያዋድደው የዓላማ አንድነት የውጤታማነት ፍላጎት ሊመነጭ የሚችለው በእንደዚህ መልኩ ሰራተኛው በስፖርታዊ እንቅስቃሴ እየተቀራረበ መሄድ ሲችል
ስለዚህ ምንድነው ያደረግነው? ከዚህ በፊት የነበረው ውሹሻ ልማት ታዋቂ ስፖርተኞች የሚወጡበት ለወረዳ ለዞን ለሀገር አቀፍ ውድድር የሚበቁ ስፖርተኞች የሚወጡበት እንደሆነ ይታወቃል በከፋ ዞን ውስጥ። ለስራው ውጤታማነት አስተዋጽኦ ያበረከቱ አካላትን ያመሰገኑት ዋና ስራ አስኪያጅ አቶ ሙልጌታ ንጉሴ ለቀጣይ ዓመታት ዘርፉን በማጠናከር በሀገር አቀፍ ደረጃ ተወዳዳሪ ትውልድን በመፍጠር ረገድ የበኩላቸውን ድርሻ እንደሚወጡ አስገንዝበዋል። ከፋ ቴሌቪዥን ጥሪያችንን አክብሮ እዚህ ቦታ ተገኝቶ የኛን ፕሮግራም ትልቅ ቦታ ሰጥቶ ለፕሮግራም ዝግጅት የሚሆን ቀረጻ ለማድረግ በዚህ መገኘታችሁ በልማቱ ስራ አመራር ስም ትልቅ ምስጋናዬን እንዲደርሳችሁ እፈልጋለሁ። ከዛ ባለፈ የወረዳውም የዞኑም መንግስት ልማቱ የጀመረውን የስፖርት እንቅስቃሴ በመደገፍ በማበረታታት ከጎናችን እንዲሆን ይሄን ስል ልማቱም የሚጠበቅበትን እያደረገ እነዚህ የመንግስት መዋቅሩም ደግሞ በዚሁ ልክ እየተደጋገፍን ጠንካራ ስፖርተኞችን ለአካባቢያችን የምናገኝበት እድል እንዲፈጠር እንዲሰሩ ጥሬን አስተላልፋለሁ። በማጠቃለያ መርሃ ግብር ወቅት በተደረገው ጨዋታ የቡላሽ ፏፏቴ ክለብ 3 ግቦችን በማስቆጠር የዋንጫ ተሸላሚ የሆነ ሲሆን አጠቃላይ በውድድሩ ብቃታቸውን ላሳዩ ኮከብ ተጫዋቾች፣ ዳኞች፣ አሰልጣኞችና ኃላፊነታቸውን በአግባቡ ለተወጡ አካላት የምስጋናና የገንዘብ ሽልማት ተበርክቶላቸዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምሩ አብራችሁ ቆይታን አደረኩ። ቀሪ የከፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። በእኔ በኩል ሰላም ቆዩልን።